ለምንድን ነው ቤተክርስቲያን የምንስመው ብለው ጠየቁ። የእናንተም ጥያቄ ነው? እሺ በጣም ጥሩ። እንግዲህ መጀመሪያ ቤተክርስቲያን ቢለውን በደንብ ማወቅ ማስታወስ ያስፈልጋል አይደል? አሁን ቤተክርስቲያን ስንል ቤተክርስቲያን ብለን ስንጠራ ሶስት ነገር ነው። አሁን የምናወራው ስለ አንዱ ነው። ለምሳሌ እኛ እንደዚህ ክርስቲያኖች ነን አይደል? ሴቶች በ80 ቀን ወንዶች በ40 ቀን ተጠምቀን የእግዚአብሔር ልጅነት አግኝተናል። ክርስቲያኖች ተብለናል። ስለዚህ ክርስቲያኖች ተሰብስበው ስለ እግዚአብሔር ነገር የሚነጋገሩበት የሚጸልዩበት ይሄ ስብስብ ቤተክርስቲያን ይባላል። በየትኛውም ቦታ ክርስቲያኖች ቢሰበሰቡ እንደገና ደግሞ እያንዳንዱ ሰው ደግሞ ቤተክርስቲያን ይባላል። እግዚአብሔር በውስጡ ስለሚያድርበት ንጹህ ከሆነ ከኃጢአት ራሱን ካጸዳ። አሁን ደግሞ ግን ልነግራችሁ የፈለኩት ሁላችንም በአይን ደግሞ የምናውቃት ደግሞ ህንጻ ደግሞ አለ አይደል? ህንጻ ቤተክርስቲያንን እንሳለማለን፣ እንስማታለን። ስለዚህ ቤተክርስቲያን የምንስመው ለምንድን ነው የሚል ነው። ቤተክርስቲያን የሚለው ገብቷችኋል ባጭሩ አይደል? ዋናው ዓላማው እሱ ስላልሆነ በትንሹ አልፌዋለሁ እንጂ ሌላ በሰፊው ተምረናል ከዚህ በፊት ወደፊትም እንማራለን። ቤተክርስቲያን ግን መጀመሪያ ስትገቡ እስቲ ምንድነው የምታረጉት? መጀመሪያ ስትገቡ ሚነግረኝ እስቲ ጮክ ብሎ እሺ፣ ጮክ በል። መሳለም ጥሩ። እሺ ሌላ በስመ አብ ወወልድ ወመንፈስ ቅዱስ ብለን መሳለም አለ። እሺ እስቲ እንቺስ ጮክ በል። እሺ ለእመቤታችን ለቅድስት ድንግል ማርያም ሰላምታ እናቀርባለን። እሺ አሜን አሜን አሜን። ልክ ወደ ቤተክርስቲያን ልንገባ ስንል የቤተክርስቲያንን ደጅ እንሳለማለን። እሺ ከዚያም ሰላም ለኪ ቅድስት ቤተክርስቲያን ብለን ደጇን እንስማለን። በጣም ጥሩ ነው፣ ይበቃል። አሁን ዋና በመስመር ላስይዛችሁ ነው የፈለኩት። እሺ ቤተክርስቲያን እንግዲህ መጀመሪያ ስትመጡ ከበሩ ከውጭ ሆናችሁ ምንድነው የምታረጉት? ታማትባላችሁ። ምን ታረጋላችሁ? እየሰማኸኝ ነው? እናማትባለን። እንዴት ነው የምናማትበው? እስቲ እጃችን እንዴት እናረጋለን? መስቀል ምልክት። ከዚያ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንልና 3 ጊዜ እናማትባለን። እንዳትረሱ ገና ስትመጡ ማለት ነው። እሺ ከዚያ በኋላ ካማተምን በኋላ ምን እናረጋለን መሰላችሁ? እንሰግዳለን። ምን እንላለን? እንሰግዳለን። መስገድ ታውቃላችሁ አይደል? አዎ መስገድ ጎንበስ ብለን ጉልበታችን መሬት ነክቶ መሳም ማለት ነው። ከዚያ ግን እየሰገድ ምን እንላለን መሰላችሁ? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ወይም ደግሞ አምሳለ ኢየሩሳሌም ቅድስት እንላለን። እስቲ ሰላም ለኪ በሉ። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ወይም አምሳለ ኢየሩሳሌም ሰማያዊት። እስቲ አምሳለ ኢየሩሳሌም ሰማያዊት ወይም ደግሞ አምሳለ ኢየሩሳሌም ቅድስት እስቲ በሉ። አምሳለ ኢየሩሳሌም ቅድስት። አዎ የሰማያዊቷ የቅድስቲቷ የተቀደሰችው የሰማያዊቷ የኢየሩሳሌም አምሳያ የሆንሽው ቤተክርስቲያን ቅድስት እንደምን ሰነበትሽ፣ እንደምን አደርሽ፣ እንደምን ከረምሽ ማለት ነው። ገብቷችኋል? ልክ አሁን እናንተ በአካል ተገናኝታችሁ እንደምን ነህ እንደምትባባሉት ቤተክርስቲያንንም ሰላምታ እንሰጣታለን። ግልጽ ነው አይደል? እናማትባለን፣ እንሰግዳለን፣ ሰላምታ እንሰጣለን። እየሰገድንም ሰላምታ እንሰጣለን። እያማተብንም ሰላምታ መስጠት ይቻላል። ዋናው ግን ማማተብ ይቀድማል። ከዚያ በኋላ መስገድ ነው። ከዚያ በኋላ ግን ቤተክርስቲያን ብትገቡ ከውጪ ካጸዷ ጀምራችሁ ትስሟታላችሁ አይደል? ግንቡን ትስማላችሁ፣ መሬቱን ትስማላችሁ አይደል? ወደ ቤተክርስቲያን ጠጋ ስትሉ ደግሞ መረማመጃውን ትስማላችሁ አይደል? በእጃችሁ ትዳብሳላችሁ አይደል? አሁን መሳሙ መዳበሱ ምንድነው ቢለውን ነገር በደንብ እንድታውቁ ነው የፈለኩት ዛሬ። ግልጽ ነው? ገብቷችኋል? መጀመሪያ የምንስምበት ምክንያት ቤተክርስቲያን እንደሌላው ቤት እንደሌላው ህንጻ አይደለችም ስላልሆነች ነው። የተቀደሰች ስለሆነች ነው። ለምሳሌ ሲሰራ ቤተክርስቲያን ከምን ይሰራል? ከድንጋይ አይደል? ከእንጨት፣ ሌላስ? ከአፈር፣ እሺ፣ ከብረት ይሰራል አይደል? እሺ፣ ሌላስ?
ካሸዋም ከምን ይሰራል። ቤት ምንኖርበትን ቤት ሲሰራ ደግሞ እንዲሁ ይሰራል አይደለ? በአሰራሩ ቅርጹ ምኑ ሳይሆን የምንጠቀመው ነገር እንደው ለቤተ ክርስቲያን ብለን ውድ ካላደረግነው በስተቀር ያው ሌላ ቦታ የምንጠቀምበት ነው። ነገር ግን ቤተ ክርስቲያን ተሰርቶ ካለቀ በኋላ ምን ይደረጋል? ጳጳሳት አባቶቻችን መጥተው ይባርኩታል። ሜሮን ይቀባል። አሁንኛ ስንጠመቅ በልጅነታችን በ40 ቀን ወንድ ሴት በ80 ቀን ልጅነትን ከምናገኝበት አንዱ ከምስጢረ ጥምቀት ጋር አብሮ ያለው ሜሮን ነው። ሜሮን የተቀደሰ የተባረከ ከወይራ የሚሰራ ዘይት ነው። ያ ግን በጸሎት ይለወጣል። የመንፈስ ቅዱስን ሀብት ያሰጣል። ያኛ እንደምንቀባው ሁሉ ይቺ ደግሞ ህንጻኛ ቤተክርስቲያንን ብያቸዋለሁ አይደለ? ይህችኛው ቤተክርስቲያንም ስትሰራ ከሌላው ቤት ስለምትለይ ሜሮን ትቀባለች፣ ጸሎት ይደረግባታል። ከዚያ ደግሞ ታቦተ ሕጉ ይገባባታል። ታቦተ ሕጉ ገባ ማለት የእግዚአብሔር ማደሪያ ሆነች ማለት ነው ቤተክርስቲያን። የእግዚአብሔር ማደሪያ ደግሞ ለስጋ የሚደረግበት አይደለም፣ ለነፍስ የሚደረግበት ነው። ለነፍስ ደግሞ የሚበጀው የሰው ልጅ ትልቁ ነገር ምንድነው? የክርስቶስ ስጋና ደም የሚፈተትባት የምንቆርብባት ማለት ነው። አሁን ቁርባን በየቦታው ይሰጣል። የት ነው ቁርባን የሚገኘው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ግልጽ እኮ ነው አይደል? ግልጥ ያለ የበላ ሕይወት አለው፣ ያልበላ ሕይወት የለውም። ለመብላት ግን የት መምጣት ያስፈልጋል? የተቀደሰችው ቦታ። ስለዚህ እንደ ሌላው ቦታ ስላልሆነች ቤተክርስቲያን ስጋውና ደሙ ስለሚፈተትባት፣ ዝማሬ ስለሚዘመርባት፣ ጸሎት ስለሚደረስባት፣ እጣን ስለሚታጠንባት፣ ያ እጣኑም የተባረከ ነው። ዝም ብሎ እጣን አይደለም። ቅዱሳን መላእክት በዙሪያዋ ሰፈው ስለሚጠብቋት፣ ቅዱሳን ሰዎች ስላሉባት ቤተክርስቲያን ስንመጣ እኮ ብቻችንን አይደለንም። አሁን እኛ ቤተክርስቲያን ስንመጣ እኔ አለሁ፣ እናንተ አላችሁ አይደል? ካህናት ይኖራሉ አይደል? ምእመናን ይኖራሉ። ግን ማናያቸው ደግሞ አሉ። ማን? ራሱ እግዚአብሔር፣ እናቱ እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ደግሞ ቅዱሳን ሰዎች። ስለዚህ ቤተክርስቲያን ስንመጣ ምን ጸልየው ከነዚህ ሁሉ ጋር ነው። ወደ እግዚአብሔር ነው ምን ጸልየው፣ ግን ከቅዱሳን ጋር ከመላእክት ጋር ነው ምን ጸልየው። የሰማችሁ ነው። ስለዚህ እንደ ሌላው ቤት ስላልሆነች የተቀደሰች ናትና ቅድስናዋን አክብረን እንላታለን። ቤተክርስቲያን እንስማታለን። ግልጽ ነው። ገብቷችኋል? ሌላ ልጨምርላችሁ ለምን እንደሆነ። ሌላው ደግሞ ስለ ፍቅር ነው ቤተክርስቲያን የምንስማት። አሁን እናንተ ወላጆቻችሁ ይወዷችኋል አይደል? ራው በሉ በደንብ። እናንተ ደግሞ ወላጆቻችሁን ትወዳችኋላችሁ አይደል? አሁን እናንተ ለወላጆቻችሁ ያላችሁን ፍቅር ስትገልጹ፣ እነሱ ደግሞ ለእናንተ ያለውን ፍቅር ሲገልጹ ምን ያረጓችኋል? ምን ትደራረጋላችሁ? እቅፍ ታርጋችሁ ምን ትላላችሁ? ትስማላችሁ ወላጆቻችሁ። እነሱም ደግሞ እንደው ልጄ ብለው ድብስብስ አድርገው እንደው አገላብጦ ይስሟቸዋል። ያኔ ውስጣችሁ የሆነ ነገር አይሰማችሁ? ደህና ነህ ልጄ ከማለትና ነይ እስቲ ልጄ ብሎ ግጥም አድርጎ ሲስማችሁ የትኛው ነው የሚሻለው? የቱ ይሻላል? ሲስሟችሁ አይደል እንዴ? ስለዚህ ያ የፍቅራቸው መገለጫ ነው። በቃ የሚያርጉት ሲያጡ ጠጋ አድርገው እንደው ስሟችሁ ደስታቸውን ይገልጣሉ። እናንተም እማያባየ ብላችሁ የሆነ ነገርም ሲደረግላችሁ ሲመጡም ሲገቡም ጠፍተውባችሁም ከርበው ሲመለሱ መጀመሪያ የፍቅር መግለጫችሁ መሳም ነው። ስለዚህ ቤተክርስቲያንን ደግሞ እኛ እንወዳታለን። ለምንድን ነው የምንወዳት? የእግዚአብሔርን ልጅነት አግኝተንባታል። ሴት በ80 ወንድ በ40 ቀን ተጠምቀን ልጅነት አግኝተንባታል፣ ተወልደንባታል ማለት ነው። እንደገና ስጋውና ደሙን ቅድም እንዳልኳችሁ እንቀበልባታለን። ቢጨንቀን ብንቸገር መተን እግዚአብሔርን ለማግኘት እንለምንባታለን። ደግሞ መጨረሻ ላይ ስንሞት ማረፊያችን የት ናት? ቤተ ክርስቲያን ደግሞ መተን መጨረሻችን እናርፍባታለን። ስለዚህ በህይወታችን ውስጥ ሁሉ ጊዜ ያለችው ቤታችን ናትና ስለምንወዳት እንስማታለን ማለት ነው። ስለዚህ አሁን ግንቡን ስትስሙ ቤተ ክርስቲያን መሬቱን ስትስሙ ከፍቅር መሆኑ ይግባችሁ ማለት ነው። ዝም ብሎ መሳም ስላለባችሁ ብቻ ሳይሆን አንቺ እኮ ልጅነት ያገኘውብሽ ነሽ፣ አንቺ እኮ ስጋውና ደሙ መቀበልብሽ ነሽ፣ አንቺ እኮ መጨረሻም ስመጣ ማርፍብሽ ነሽ። ስለዚህ ወድሻለሁ ቤተ ክርስቲያን ብለን ነው ቤተ ክርስቲያን የምንስማት ማለት ነው። ገብቷችኋል? ሁለት አይደል? የመጀመሪያው እንደ ሌላ ቤት ስላልሆነች፣ ሁለተኛው በፍቅር መግለጫ
ሌላ 3 እና 4 ልጨምርላችሁና እንጨርሳለን። እሺ ሶስተኛው ደግሞ